ፍሊፕ የሚያደርግ በመሆኑ ወደ ተጠቃሚው ጥሩ የሆኑ አውትፑቶችን እንዲያገኝና በሚሰራበት ሰዓት ላይም ኮምፎርታብል ሆኖ ስራውን እንዲሰራ ያስችላል ማለት ነው። ፍሊፕ ስክሪን መሆኑ ምንድነው የሚጠቅመን? አንደኛ ሃይ አንግል በምንቀርጽበት ሰዓት ላይ ስክሪናችንን እንደዚህ ወደ ታች አድርገን መቅረጽ እንችላለን። ሁለተኛው ደግሞ ሎ አንግል ላይ በምንቀርጽበት ሰዓት ላይም እንደዚህ ስክሪኑን እንደዚህ አድርገን ፍሊፕ መሆኑ ይህን ፊቸሮች ይሰጠናል። በተለይ ቭሎገር ከሆናችሁ እንዲሁም ደግሞ በተለያዩ ጊዜ ቪዲዮ በምትቀርጹበት ሰዓት ላይ ሃይ አንግል እና ሎ አንግል ላይ ኮምፎርታብል ሆናችሁ ቪዲዮ እንድትቀርጹ ያስችላችኋል። ሌላው ደግሞ ምንድነው ታች ስክሪኑ መሆኑ ለተጠቃሚው ወይም ደግሞ ይህንን ካሜራ ይዞ ስራ ላይ የሚሰራበት ሰው ጥሩ ነገሮችን ያገኝበታል ማለት ነው። በእጁ በተች ስክሪን የሚፈልገውን ሴቲንጎችን መጠቀም መንካት ይችላል ወይም አክሰስ ማድረግ ይችላል። እንዲሁም ደግሞ ፎከስ ሲስተም ላይ የሚፈልገውን ፎከስ በተች ስክሪን ብቻ ወይም ደግሞ ስክሪኑ ፍሊፕ የሚያደርግ በመሆኑ ወደ ተጠቃሚው ጥሩ የሆኑ አውትፑቶችን እንዲያገኝና በሚሰራበት ሰዓት ላይም ኮምፎርታብል ሆኖ ስራውን እንዲሰራ ያስችላል ማለት ነው። ፍሊፕ ስክሪን መሆኑ ምንድነው የሚጠቅመን? አንደኛ ሃይ አንግል በምንቀርጽበት ሰዓት ላይ ስክሪናችንን እንደዚህ ወደ ታች አድርገን መቅረጽ እንችላለን። ሁለተኛው ደግሞ ሎ አንግል ላይ በምንቀርጽበት ሰዓት ላይም እንደዚህ ስክሪኑን እንደዚህ አድርገን ፍሊፕ መሆኑ ይህን ፊቸሮች ይሰጠናል። በተለይ ቭሎገር ከሆናችሁ እንዲሁም ደግሞ በተለያዩ ጊዜ ቪዲዮ በምትቀርጹበት ሰዓት ላይ ሃይ አንግል እና ሎ አንግል ላይ ኮምፎርታብል ሆናችሁ ቪዲዮ እንድትቀርጹ ያስችላችኋል። ሌላው ደግሞ ምንድነው ታች ስክሪኑ መሆኑ ለተጠቃሚው ወይም ደግሞ ይህንን ካሜራ ይዞ ስራ ላይ የሚሰራበት ሰው ጥሩ ነገሮችን ያገኝበታል ማለት ነው። በእጁ በተች ስክሪን የሚፈልገውን ሴቲንጎችን መጠቀም መንካት ይችላል ወይም አክሰስ ማድረግ ይችላል። እንዲሁም ደግሞ ፎከስ ሲስተም ላይ የሚፈልገውን ፎከስ በተች ስክሪን ብቻ ወይም ደግሞ ሳብጀክቱ ላይ ብቻ ተች በማድረግ ፎከሱን መስራት ወይም ደግሞ ፎከሱን ማስተካከል ይችላል ማለት ነው። ስለዚህ ይህንን ካሜራ ስትጠቀሙ ይህንን ፊቸር ማግኘት ትችላላችሁ ማለት ነው። በሶስተኛ ደረጃ እንግዲህ ይህ ካሜራ አለው የሚባለው እንግዲህ ምንድነው ባትሪ ላይፉ ነው። ባትሪ ላይፉ ጥሩ የሚባል ባትሪ ላይፍ ነው ያለው። ይህንን ካሜራ ገዝተን በምንጠቀምበት ሰዓት ላይ ስራችን ላይ በጣም ሳንጨናነቅ መስራት እንችላለን።